ሰላም ሰላም እንዴት ናችሁ? የቻናል ቤተሰቦች ለማታውቁኝ እኔ ትዕግስት ነኝ። እንግዲህ ዛሬም እንደተለመደው ወደ እናንተ በቆንጆ ቪዲዮ መጥቻለሁ። ይሄን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እና እንግዲህ እዚህ ጋር ቤተሰቦቼ ይሄንን ፀጉሬ እታጠባለሁ ስል ሻምፖ አይኔ ውስጥ ገባ። እንዴት እንዳቃጠለ ልነግራችሁ አልችልም። የመጨረሻ ተቃጥሏል አይኔ። እዩት እንዴት እንደቀላ ብታዩት። ለብዙ ሰዓት በውሃ አጥቤው ግን እንደዚህ ሆኗል በስተመጨረሻው። እና እንግዲህ እዚህ ጋር ሰዎችዬ ፀጉሬ እንደምታዩት በጣም ዳሜጅ ሆኗል፣ ደርቋል። ምክንያቱም ልክ እንደ ድሮ ምንም አይነት ውህድ ታይም አግኝቼ እየሰራሁ የተጠቀምኩ ስላልሆነ ፀጉሬ በጣም ተቀይሯል እና ያስቸግረኛል። ስታጠብ በቀላሉ አይበጠረኝም። ሰው እስኪ ዛሬ ሻምፖ ልቀይር ብዬ አሰብኩኝ እና ከረዥም ዓመታት በኋላ ሻምፖ ቀይር ያለው የመጀመሪያ ታጥቤ አሪፍ ለውጥ አይቼ ድጋሜ ነው ለእናንተ ላሳያችሁ የመጣሁት ማለት ነው። እንግዲህ ይሄ ሻምፖ እንደምታዩት ቫቲካ አልመንድ ነው። እኔ ቫቲካ አልመንድን በጣም ነው የምወደው እና ቅባቱን ለረጅም ዓመት ተጠቅሜያለሁ። ነገር ግን ኮንዲሽነሩን ለመጀመሪያ ጊዜ ነው የምጠቀመው። አንዴ ታጥቤ ያው ለሁለተኛ ዙር ስለወደድኩት ነው ለእናንተ ቪዲዮ የምሰራላችሁ። ይሄ ኮንዲሽነር ወይ ሻምፖውንም ኮንዲሽነሩን ማግኘት ትችላላችሁ። ነገር ግን እኔ ኮንዲሽነር አልጠቀምም፣ ምክንያቱም ኮንዲሽነር ሳይድ ኢፌክት አለው ብዬ ስለማስብ እኔ አልወድም እና አልጠቀምም። በጣም አስቸኳይ የሆነ ነገር ኖሮብኝ ቶሎ አልበጠረኝ ካለ ፀጉሬ ካልሆነ በስተቀር ኮንዲሽነር አዘውትሬ አልጠቀምም። ሻምፖ ብቻ ነው የምጠቀመው ማለት ነው። ግን እናንተ ከፈለጋችሁ በኮንዲሽነርም በሻምፖም አለ እና ይሄ የሻምፖ ስም ደግሞ ቫቲካ አልመንድ ነው። የቫቲካ አልመንድ ማለት ነው። የቫቲካ አልመንድ ቫቲካ ኮኮናት በምትፈልጉት አለ። ነገር ግን እኔ አልመንዱን ነው የገዛሁት፣ ምክንያቱም አልመንድ ስለሚስማማኝ ማለት ነው። እና የቫቲካ አልመንድ ነው። በጣም አሪፍ ነው። ፀጉራችሁ በቀላሉ እንዲበጠር ያደርጋል። ከዛ ደግሞ ከታጠባችሁ በኋላ ኢቭን ፀጉራችሁን ቅባት ሳትቀቡ ብትተውት ይሄ እንዴት ነው ብንን የሚል ነገር አያመጣም። ሌላ ጊዜ እውነት ለመናገር ይስማማኛል። እኔ ሁልጊዜ የምጠቀመው ሻምፖ ግን የሆነ ብንን የሚል ነገር ነበረው። ሰው አሁን ይሄ ሲቀይሬ ሳየው ግን በጣም ወድጄዋለሁ። ፀጉራችን አይበንም ማለት ነው፣ ወይ ደግሞ አስቸግረንም። በቀላሉ ጣታችን ማስገባት እንችላለን። በቀላሉ ቅባት ብንቀባም እንችላለን ፀጉራችሁ ከደረቀ በኋላ። ኮንዲሽነር ማነው ሻምፖ በጣም አሪፍ ነው። ኮንዲሽነሩንም ደግሞ መጠቀም ከፈለጋችሁ ተጠቀሙት። አሪፍ ነው፣ በጣም አሪፍ ነው። ወድጄዋለሁ። ያው እንግዲህ እኔ ሁልጊዜ የምወደውን ነገር ነው ለእናንተ ይዤላችሁ መመጣው አይደል? እና ቤተሰብ ሽታው ዋው ልነግራችሁ አልችልም። ምንም አይነት ሌላ ተጨማሪ የፀጉር ስፕሬ አያስፈልጋችሁም። በቃ በዚህ ታጥባችሁ የሆነ እንዴት ልበላችሁ ደስ የሚል ሽታ ነው ያለው። ኢቨን ፀጉራችሁ ከደረቀ በኋላ እንዴት ደስ እንደሚል ልነግራችሁ አልችልም። እና ሞክሩት እንግዲህ ቤተሰቦቼ። እኔ ወድጄዋለሁኝ። በጣም አሪፍ ነው። ለሚያሳካካችሁ ፀጉራችሁ ብንን እያለ ይሄ ከታጠባችሁ በኋላ ብናኝ ላለው በደንብ ውልቅ አድርጎ ነው የራስ ቆዳን የሚያጸዳው እና ሞክሩት። እኔ ወድጄዋለሁ። ለፀጉሬም ቶሎ እንዲበጠር ያለምንም ኮንዲሽነር አድርጎልኛል። ሰው በጣም አሪፍ ነው። እንግዲህ እዚህ ጋር እንደምታዩት ሻምፓይኔ ውስጥ ስለገባኝ እኔ በጣም ቀልቷል። የቱን እንደምመስል ሳሳዝን እና ቤተሰቦች እንግዲህ ቶሎ ቶሎ እየሰራሁላችሁ አይደለም፣ ስራ ስለሚበዛብኝ ስለማይመቸኝ ነው። እንግዲህ እግዚአብሔር ይክሰኝና ታይም ባለኝ ሰዓት እናንተን በደንብ ለመካስ ሞክራለሁኝ ማለት ነው። ጊዜ ካገኘው በጣም ለእኔ ቪዲዮ እንደመስራት የሚያስደስተኝ ነገር የለም። በጣም ነው የምወደው። ግን ደግሞ ያው እንግዲህ ምንም ማድረግ አይቻልም። በስራ ተያዝን ተወጠር እንላለን። እና እንግዲህ ቤተሰቦች ሳልነግራችሁ ማላልፈው ነገር ያው ሁልጊዜ ሻምፖ ስትጠቀሙ የፀጉራችሁ ዛላ ላይ አታድርጉ። የራስ ቅላችሁ ላይ ያደረጋችሁትን ወደ ፀጉራችሁ ዛላ እንዲዳረስ አድርጉት። ምክንያቱም ፀጉራችሁን ድርቅ እንዳይል ያደርጋል። እንደገና ደግሞ ኬሚካል አለው አይደለ? የራሱ የተወሰነ በመጠኑ ቢሆን ኬሚካል አለው። ሰው ለፀጉራችን ጥሩ አይደለም። የራስ ቆዳችን ነው ጽድት እንዲያደርግ የሚያደርገው ማለት ነው። እና እዚህ ጋር ዩትማ ኮንዲሽነር ያለው ያደረኩበት አይነት ስሜት ነው የተሰማኝ። ልነግራችሁ አልችልም። በቃ ደስ የሚል ሻምፖ ነው። በጣም ወድጄዋለሁኝ። እንግዲህ ቫቲካ አልመንድ ይሄ ነው የሃኒ ማለት ነው። ቫቲካ አልመንድ ሃኒም ቅልቅል ነው አንድ ላይ። በጣም አሪፍ ነው። ትወዱታላችሁ። እውነት ተጠቀሙት። እሺ ተጠቀሙት። በጣም አሪፍ ነው። ወድጄዋለሁ። በቀላሉ ጽድት እንዲል ነው የሚያደርገው። ያው ሴት ልጅ ደግሞ ፀጉሯ ከቆሸሸ ፊቷን ብስቁል ነው የሚለው አይደል? ሻምፖ ወሳኝ ነው ለፀጉር፣ በጣም ወሳኝ ነው። እንግዲህ ከዛ ደግሞ የምመክራችሁ ነገር ምንድነው? በደንብ አድርጋችሁ ሻምፖ እስኪወጣ ድረስ ፀጉራችሁን ማለቅለቅ አትርሱ። በምንም ነው፣ ምንም አይነት ሻምፖ መቅረት የለበትም ፀጉራችሁ ላይ። በደንብ አለቅልቁት፣ እያበጠራችሁ በማበጠሪያ ምናምን አስወጡት ሻምፖውን። እሺ ሁልጊዜ እንዳትረሱ። ምክንያቱም
ጥሩ አይደለም። ፀጉራችን ክርችፍ ነው የሚለው። ከዛ ደግሞ ብናኝ የሚያመጣውም እንደዛ ሲሆን ነው እና ተጠንቀቁ። እንግዲህ እዚህ ጋር ለሶስተኛ ዙር ተጠቅሜ ያለሁኝ እኔ። ሌላ ጊዜ ግን ሁለቴ ብቻ ነው ሻምፖ የማደርገው ፀጉሬ ላይ። ዛሬ ፀጉሬ በደንብ ስለቆሸሸ ስለታወቀኝ 3ቴ ነው የተጠቀምኩት ማለት ነው ሻምፖ። ሌላ ጊዜ 2ቴ ነው የምጠቀመው። እና በደንብ እሽት ማድረግ አትርሱ። በተለይ ያው በሳምንት የምትታጠቡ ሰዎች ካላችሁ፣ እኔ ብዙ ጊዜ ፀጉሬን በሳምንት 1 ቀን ነው የምታጠበው። በሳምንት 1 ቀን በቂ ነው። ምክንያቱም ከዛ በላይ ከቆየ በጣም ይቆሽሻል። ከዛ በፊት ከሆነ ደግሞ ያው ታውቃላችሁ ውሃ ለፀጉራችን ጥሩ አይደለም። የእኛ ሀገር ውሃ ችግር የለውም፣ ግን የዱባይ ውሃ ለፀጉር በጣም መጥፎ ነው፣ አይመከርም፣ ደስ አይልም። ፀጉር በጣም ነው የሚገድለው እና በሳምንት 1 ቀን ብትታጠቡ በቂያችሁ ነው። መመክራችሁም እንደዛ ነው። አሪፍ የሚሆነው እንደዛ ነው። እና የራሳችን ደግሞ የተፈጥሮ ኦይል ስላለን በደንብ ሽት አድርገን ሻምፖ አድርገን ማስወጣት መቻል አለብን። ምክንያቱም ቆዳችን ንጹህ እንዲሆን የራስ ቅላችን ቀዳዶች ሁሉም ክፍት መሆን አለባቸው። ምክንያቱም ቅባት ስንቀባ እንዲቀበለው ይረዳናል። ከዛ ደግሞ አይታፈንም፣ አያሳክከንም መጨረሻ ላይ። ሰው ይህንን ሲስተም ተጠቀሙ በደንብ እና ማበጠር ደግሞ አትርሱ። ሁልጊዜ ፀጉራችን ስትታጠቡ ማበጠር በደንብ አትርሱ። ምክንያቱም ከውሃ ጋር ሆኖ በቀላሉ ይፍታታልናል። ያለምንም ኮንዲሽነር በሻምፖ ብቻ ስናበጥረው ቀላል ይሆንልናል እና ይህንን አትርሱ እንግዲህ። እና ደግሞ እንግዲህ እኔ ኤዲት ማደርገው ቪዲዮ በካይን ማስተር ነው። ካይን ማስተር ደግሞ በጣም ስታክ እያደረገ አስቸግሮኛል። ሰው እስኪ አሪፍ የምትል አፕሊኬሽን ካለ ኮሜንት ላይ ጻፉልኝ። ሳረሳው በዛው ልንገራቸው ይሄ ነው። ምክንያቱም ቪዲዮን ከቀረጽኩት በኋላ ነው ይህን ቮይስ የምቀርጸውና ትዝ አለኝ አሁን በመሀል ስታክ አድርጎብኝ ስለነበረ እና እስኪ ኮሜንት ላይ ይሄ አሪፍ ነው ለኤዲት የምትሉት አፕሊኬሽን ካለ ኮሜንት ስር ስሙን አስቀምጡልኝ። እና እንግዲህ እኔ እንደምታዩኝ እዚህ ጋር በደንብ አበጥራለሁ። እኔ ሁል ጊዜ ፀጉሬ ስታጠብ በደንብ ነው የማበጥረው፣ በደንብ ማለት ነው። እና እንግዲህ እዚህ ጋር በደንብ ልክ እስኪል አበጥረዋለሁ። ፀጉሬ ትንሽ ወጥቷል፣ ምክንያቱም እንደነገርኳችሁ ምንም ውህድ አስለምጀው ስለሆነ አሁን ደግሞ ያን የተጠቀምኩ ስላልሆነ ፀጉሬ ትንሽ እየወጣ ነው። ግን ደግሞ ይሁን አስተካክለዋለሁ፣ ችግር የለውም። እናንተ ስትታጠቡ ሁልጊዜ ምን እንደምላችሁ ውህድ ተጠቀሙ። ታይም ያላችሁ ሰዎች፣ ጊዜ ያላችሁ ሰዎች ውህድ ተጠቀሙ ማለት ነው። ምክንያቱም በጣም ለውጥ አለው። እኔ ውህድ ስጠቀምና ሳልጠቀም ያለውን ለውጥ ስላየሁት ማለት ነው። እና አትርሱ መጠቀም። ከዛ ውጭ በደንብ አድርጋችሁ አበጥሩ። በጣም አሪፍ ነው የሚሆንላችሁ። እንግዲህ የዛሬን ቪዲዮ ትወዱታላችሁ ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቤተሰቦቼ። ወዳችኋለሁ። ጊዜ ሳገኝ ደግሞ እመጣለሁ። እንግዲህ በዚህ መልኩ ፀጉሬ በደንብ ተበጥሮልኛል። ቶሎ ቶሎ ነው ሪከርድ ማደርገው፣ ምክንያቱም ስራ አለኝና ደግሞ ራሱ ካይን ማስተር ስታክ እያደረገ እያስቸገረኝ ስለሆነ ቶሎ ቶሎ ማውራት አለብኝ። ሰው እዚህ ጋር እንግዲህ በደንብ ውጥት እስኪል ድረስ አለቅልቀዋለሁ ማለት ነው። ለብ ባለ ውሃ ነው የምታጠበው ሁሌ እንደምላችሁ። እንግዲህ በዚህ መልኩ ጨርሻለሁኝ ማለት ነው። ከዛ ገላዬን ነው እንግዲህ ቀጥሎ የታጠብኩት። እንግዲህ የገላዬንም የምታጠበው ሳሙና ምን እንደሆነ ነግራችኋለሁ። በደንብ በሌላ ጊዜ አብራርቼ ነግራችኋለሁኝ። በጣም አሪፍ ሳሙና ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ወዳችኋለሁ። ባይ። መልካም በዓል ይሁንላችሁ። መልካም አዲስ ዓመት። ቻው